ቤትን መዝረፍ ይቻላል። የድምጽ ማቀናበሪያ መሳሪያዎችንም መውሰድ ይቻላል። ነገር ግን በምድር ላይ የትኛውም ጉልበት ሊሰርቀው የማይችል አንድ ትልቅ ሀብት አለ። እሱም ጥበብ ነው። የኢትዮጵያ የሙዚቃ ንጉሥ ቴዲ አፍሮ አዲሱንና ክብረ ወሰን የሰበረውን ኢትዮሪካ የተሰኘ አልበሙን ለሕዝብ አድርሶ በታሪክ ገጾች ላይ ስሙን በወርቅ ቀለም እየጻፈ ባለበት በዚህ ወቅት በስቱዲዮው ላይ የተፈጸመው ዘረፋ ብዙዎችን አስቆጥቷል። ሆኖም ጥያቄው ያለው እዚህ ጋር ነው። መሳሪያዎቹ ቢዘረፉ በውስጣቸው የነበረውን ያንን ረቂቅ ዜማና ቅላጼ መውሰድ ይቻላልን? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በመላው የጥበብ አፍቃሪ ዘንድ መነጋገሪያ በሆነው ታላቅ ክስተት ዙሪያ ያዘጋጀንላችሁን ልዩ ዘገባ ይዘንላችሁ ቀርበናል። የቴዲ አፍሮ ኢትዮሪካ አልበም በኢትዮጵያ የሙዚቃ ታሪክ ውስጥ ታይቶ የማይታወቅ አሃዝ እያስመዘገበ ይገኛል። ነገር ግን ይህ ደስታና ድል ገና ሳያበቃ ከአርቲስቱ የግል ስቱዲዮ የተሰማው ዜና የብዙዎችን ልብ ሰብሯል። ስቱዲዮው ተዘርፏል፣ መሳሪያዎቹ ተወስደዋል። ነገር ግን ይህ ዘረፋ የጥበቡን ጉዞ ያቆመዋል ወይስ የሕዝብን ፍቅር ይበልጥ ያፋፍመዋል? ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘውን አልበም ይፋ ካደረገ ጥቂት ቀናት ብቻ አልፈዋል። ይሁን እንጂ ውጤቱ ከአንድ አርቲስት ስኬት በላይ ሆኖ ተመዝግቧል። አልበሙ በወጣ በሰዓታት ውስጥ በማህበራዊ ትስስር ገጾች ላይ የፈጠረው ንዝረት እስካሁን ድረስ ታይቶ የማይታወቅ ነው። በተለያዩ የሶሻል ሚዲያ ፕላትፎርሞች ዩቲዩብ፣ ቴሌግራም፣ ቲክቶክ እና እንዲሁም ስፖቲፋይ ላይ ጠቅላላ የአልበሙ እይታ በአሁኑ ሰዓት ከ180 ሚሊዮን በላይ ሆኖ ተመዝግቧል። ይህ ቁጥር ለኢትዮጵያ ሙዚቃ ብቻ ሳይሆን ለአፍሪካም አስደናቂ ከሚባሉ ስኬቶች ተርታ የሚመደብ ነው። በተለይም በዩቲዩብ በኩል አድናቂዎቹ የአልበሙን ቪዲዮዎች ደጋግሞ በማየት በማጋራትና አስተያየቶቹን በመስጠት ታላቅ ድጋፍ ሲያደርጉም ሰንብተዋል። ይህም አልበሙ በዓለም አቀፍ ደረጃ በትሬንዲንግ ዝርዝር ውስጥ እንዲቀመጥ ትልቅ አስተዋጽኦ አድርጓል። አልበሙ የኢትዮጵያን ታሪክ፣ ባህልና አንድነት በዜማ ያቀረበ በመሆኑ ሕዝቡ በጥልቅ ስሜት ተቀብሎታል። የታላቅ ስኬት ግን በአንድ ጨለማ ክስተት የታጀበ ይመስላል። በአርቲስቱ የግል ስቱዲዮ ውስጥ የነበሩ እጅግ ውድና ዘመናዊ የሙዚቃ ማቴሪያሎች፣ የድምጽ መግጃ መሳሪያዎችና የተለያዩ የስቱዲዮ ንብረቶች በአሁኑ ሰዓት ተዘርፈዋል። እነዚህ መሳሪያዎች ቴዲ አፍሮ ለዓመታት ጥበቡንና ድንቅ ስራዎቹን ሲያመርትባቸው የነበሩ የሥራ መሳሪያዎቹ ናቸው። ከዚህ ሰዓት ድረስ ግን አርቲስት ቴዲ አፍሮ ስለተፈጸመው ዘረፋ በይፋ የሰጠው ምንም አይነት መግለጫም ሆነ ምላሽ የለም። የዝምታው ደግሞ ለብዙዎቹ ጥበብ ከመሳሪያ በላይ ናት የሚል መልእክት ያለው ይመስላል። አርቲስቱ በስራውና በውጤቱ ላይ ብቻ ትኩረት በማድረጉ የዘራፊዎቹ ድርጊት የጥበቡን መንፈስ እንዳልነካው አመልካች ሆኗል። ንብረቱ መዘረፉ በታወቀ ጊዜ አድናቂዎቹና የጥበብ አፍቃሪው ማህበረሰብ በከፍተኛ ቁጭት ውስጥ ወድቀዋል። ብዙዎቹ ቴዲን በመሳሪያ መዝረፍ አይቻልም፣ ምክንያቱም የእርሱ ስቱዲዮ በህዝብ ልብ ውስጥ ነው በማለት ስሜታቸውን ገልጸዋል። በዩቲዩብና በሌሎች ፕላትፎርሞች ላይ የሚታየው ከፍተኛ የእይታ ቁጥር መጨመርም ህዝቡ ለአርቲስቱ ያለውን አጋርነት ለመግለጽ የተጠቀመበት መንገድ ሆኗል። ዘራፊዎቹ የስቱዲዮውን ዕቃ ቢወስዱትም ያንን 180 ሚሊዮን ጊዜ የታየውን በሚሊዮኖች ልብ ውስጥ የሰረቀውን ኢትዮሪካ ግን እስካሁን ሊነኩት አልቻሉም። ይህ ክስተት በራሱ አንድ ትልቅ ትምህርትም አስተላልፏል። ቁሳቁስ ሊጠፋ ይችላል፣ ጥበቡ ግን ሕያው ሆና ትኖራለች። ስቱዲዮ ባዶ ሊሆን ይችላል፣ ገመዶች ተቆርጠውና ሚክሰሮች ተነቅለው ሊወሰዱ ይችላሉ። ነገር ግን የዘራፊዎቹ ትልቅ ስህተት ጥበብ የሚመነጨው ከመሳሪያዎች ነው ብለው ማሰባቸው ነው። እውነታው ግን ኢትዮሪካ የተቀረጸው በእነዚያ መሳሪያዎች ቢሆንም የዘፈኑ ነፍስ ግን ከድምፃዊ የፈጠራ አድማስና ከኢትዮጵያዊነት ስሜት እየተቀዳ ነው። ዘረፋ እየተፈጸመው አልበሙ በወጣ በጥቂት ቀናት ውስጥ ብቻ መሆኑ አንድን ትልቅ እውነት ያሳየናል። ዘራፊዎቹ አርቲስቱን በስራው ማሸነፍ ሲያቅታቸው ወደ ቁሳቁስ ዘረፋ አዘንብለዋል። ሆኖም ግን ቴዲ አፍሮ ለአልበሙ የደከመባቸው ድካሞች ቀድሞውኑ በሚሊዮኖች ጆሮ ውስጥ ገብተዋል። ስቱዲዮው ተዘረፈ በተባለ ማግስት የአልበሙ እይታ በከፍተኛ ሁኔታ መጨመሩ የሚያሳየው የህዝቡን አጋርነት ነው። ህዝቡ በዩቲዩብ እና በዲጂታል ገጾች ላይ በሚያሳየው ርብርብ ንብረትን ቢሰርቁትም እኛ ጥበብህን እናስቀጥላለን የሚል ምላሽ ይመስላል። አሁንም ድረስ ቴዲ አፍሮ ስለደረሰበት የንብረት ዘረፋ ምንም ያለው ነገር የለም። የዝምታ ግን ባዶ አይደለም። በአንደበቱ ባይናገርም ዝምታው ለዘራፊዎች ትልቅ መልእክት አለው። ቴዲ አፍሮ በታሪክ ውስጥ ብዙ ፈተናዎችን በዝምታና በስራ አሳልፏል። አሁንም ቢሆን ውድ የሆኑ የስቱዲዮ መሳሪያዎቹ ሲወሰዱ፣ እሱ ግን ትኩረቱን ኢትዮሪካ በፈጠረችው ታላቅ የህዝብ ንቅናቄ ላይ አድርጓል። የዝምታ ንብረቴን ብትወስዱትም የዜማዬን ምንጭ ግን ልታደርቁት አትችሉም የሚል የተቃውሞና የጥንካሬ መግለጫ ነው። ቴዲ አፍሮ ለቁሳዊ ሀብት ሳይሆን ለኪነ ጥበብ ክብር የሚኖር አርቲስት መሆኑ ይህ አጋጣሚ ለዓለም ዳግም አስመስክሯል። የቴዲ አፍሮ ስቱዲዮ መዘረፍ ለአፍታ ሊያሳዝነን ይችላል። ነገር ግን ኢትዮሪካ ያስመዘገበችው ከ180 ሚሊዮን በላይ እይታ ያንን ሀዘን በታላቅ ኩራት ይቀይረዋል። አንድን አርቲስት መሳሪያውን ሰርቆ የፈጠራ አቅሙን መግደል አይቻልም። መሳሪያ በገንዘብ ይገዛል።
ጥበብ ግን ከፈጣሪ የሚሰጥ የነፍስ ስጦታ ነው። ዘራፊዎቹ የሰረቁት ብረትንና ፕላስቲክን ብቻ ሲሆን ቴዲ አፍሮ ግን በሚሊዮኖች ልብ ውስጥ የማይሰረቅና የማይሻር ታሪክ ሐውልትን ተክሏል። የኢትዮርካ ስኬት የሚያሳየው አንድነትን ነው። ህዝቡ በኢቲቪ የሚያደርገው ርብርብና ለአርቲስቱ የሚሰጠው የሞራል ድጋፍ ለኢትዮጵያ ጥበብ አዲስ ምዕራፍ ከፋች ነው። ንብረት ይመጣል ይሄዳል፣ የጥበብ ውጤት ግን ለትውልድ ተሻጋሪ ነው። ዛሬ ላይ ቆመን የምናየው እውነት ይኸው ነው። ስቱዲዮ ባዶ ቢሆንም የኢትዮጵያ አየር ግን አሁንም በኢትዮርካ ዜማ ተሞልቷል። ጥበብን ማሰር፣ ጥበብን መቅበር ወይም ጥበብን መስረቅ ፈጽሞ አይቻልም። ኢትዮርካ ክብረ ወሰኖችን መስበሯን ትቀጥላለች። ቴዲ አፍሮም በዝምታ ውስጥ ሺህ ቃላትን መናገሩን ይቀጥላል። ለዚህ ታላቅ አርቲስትና ለኢትዮጵያ ጥበብ ያለን አክብሮት ምንጊዜም የማይናወጥ ነው።